የገጠር አገልጋይ ስለሆንኩ ነገ ለመሄድ ዛሬ ሄደን ነው ትኬት የምንቆርጠው። ትኬት ቆርጠን ጧት ወደ መናሪያው ባሱ ጋር ስንሄድ ባሱ ሞልቷል። እቺን ነገር አዳምጡልኝ። ባሱ ሞልቷል። ትኬት ያዝነው ግን ቦታችን ስለተያዘ ዝናብ ውስጥ ቆመን ነው የምንጠብቀው። ከዛ 15 ሰዓት ጉዳይ ሲሆን ረዳቱ ይመጣል። ለ12 ጉዳይ ሲሆን ሊነጋ ሲል ረዳቱ ይመጣል። ረዳቱ ይመጣና አሁን እንደዚህ አይነት ቤተ ክርስቲያን ውስጥ የሚሆነው ረዳቱ ይመጣና ሊነጋ ሲል ረዳቱ መጥቶ እንግዲህ ሻንጣ ይዘናል። ትኬት ቆርጠናል፣ ግን ቦታችን ተይዟል። ሸኝና ሌባ ውረዱ ይላል። ከዛ ይውላችሁ እንላለን። ሸኝና ሌባ ውረዱ ስል በአንድ ቃል እኮ ነው። መኪና የሞላ የተጨናነቀ ባዶ ይሆናል። ማነው የሞላ? ሸኝና ሌባ። ቤተ ክርስቲያን ውስጥ የሞላ ሸኝና ሌባ ዘንድሮ ይወርዳል። የእግዚአብሔር ሰዎች ይቀጥላሉ። ከዛ እንዲህ ይላል፣ ስሙኝ ይላል። አሁን ስሙኝ፣ ትኬት የያዛችሁ ስሙኝ ይላል። እስቲ ጥሪ ያለብኝ የምትሉ ሰዎች እጃችሁን ከፍ አድርጉ። እንግዲህ ከፍ አድርጉ እጃችሁን። ከዛ እስቲ ይለናል፣ ትኬት የያዛችሁ ከፍ አድርጉ ስል ትኬታችንን ከፍ እናደርጋለን። ትኬት የያዛችሁ ናችሁ? አዎ፣ መርጣችሁ መቀመጥ ትችላላችሁ። ትኬት የያዘ ሁሉ መርጦ ይቀመጣል። ትኬት የያዘ መርጦ ይቀመጣል። ትኬት ያልያዘ ሸኝና ሌባ ዘንድሮ ይወርዳሉ። የእግዚአብሔር ሰዎች ግን ይቀጥላሉ። ቀልቢን ጎቶታስ ሙክቴ ወጀቴ ነጋን እንጅሩ ዱቲ መንደራ ቶለገሌ ለቤ ሞቶታ ሁርፉ ቅሌንሲ ቤታ ይትንገሉ ነመኬ ዱቲ ነንገ